እንግዲህ እንደምትመለከቱት ነው ተመልካቾቻችን። ዶክተር ሙሉ ትንሽ ምንድነው ምን እያደረግን ነው ያለነው እንደው ለተመልካቾቻችን? እሺ አሁን ያለነው እዚህ ካርጎ የሚጫንበት ቦታ ጋር ነው። በዶኔሽን የተገኙ የሳይንስ መጽሐፍቶች በዩኒቨርሲቲ ደረጃ ለተማሪዎች የሚያገለግሉ መጽሐፍቶችን ወደ ኢትዮጵያ ለመላክ ካርጎ ጋር መተናል። መጽሐፉ የተገኘው ከዩኒቨርሲቲ ኦፍ ቶሮንቶ ሚሲሶጋ ላይብረሪ ነው። እግዚአብሔር ይስጣቸው፣ እነሱ ናቸው ዶኔት ያደረጉኝ። አሁን ደግሞ ከዊኒፔግ ያሉ አንድ ሰው ኮምፒውተሮች እና ላፕቶፖች ስላገኙ አንድ ላይ አቀናጅተን እንላክ ስላሉኝ አብሬ ከነሱ ጋር ለመላክ ነው። የነሱ ጋር መጥቷል። ወደ 60 አቶ መንግስቱ ክንዴ ይባላሉ። ወደ 60 ለዴስክቶፕ ኮምፒውተር እና 5 ላፕቶፕ የሳቸው። የኔ ደግሞ ወደ 60 የሳይንስ ቴክስት ቡክ ነው የምንልከው እና ይሄ ለዛ ላለው ማህበረሰብ እዚህ ልጆችን እንደምንረዳ እዛም ደግሞ ልጆች እንዲረዱ መጽሐፍ እንዲያገኙ ለማድረግ ነው። እኛ ድሮ መጽሐፍ ብዙ አግኝተን አይደለም የተማርነው እና አክሰስ እንዲኖር መጽሐፍ እንደ ልብ እንዲያገኙ አትሊስት ትንሽ እንኳን እንርዳ ብለን ነው ይሄንን መጽሐፍ። እንደምታውቁት ከዚህ በፊት የተለያዩ ዩኒቨርሲቲዎች ወስጃለሁ በግሌ፣ በካርጎ ግን ጭኜ አላውቅም። የመጀመሪያ ጊዜ ነው። በግል ከራሴ ጋር በሻንጣ እያረኩ ነበር የምወስደው። ባለፈው አመት ወደ ሰመራ ዩኒቨርሲቲ ወደ 40 ቴክስት ቡኮች ወስጃለሁኝ። አሁን ደግሞ እነኚህ 60 ቴክስት ቡኮችን ወደ አዲስ አበባ ልካለሁኝ ማለት ነው። አዲስ አበባ ምንድን ነበር ላይብረሪ? ይሄ መጽሐፍና ኮምፒውተር አሁን የሚሄደው ለአብርሆት ላይብረሪ አዲስ ለተከፈተው አዲስ አበባ። ለዛ ነው ዶኔት የምናደርገው ከአቶ መንግስቱ ጋር አብረን ተባብረን ማለት ነው። አቶ መንግስቱንም ያገዟቸው ሰዎች አሉ። አቶ ኑሩ እና አቶ ዜና የሚባሉ በጣም አግዟቸዋል። እዛ ከዊኒፔግ አቶ መንግስቱ አሁን የሉም፣ እዛ ሄደዋል ኢትዮጵያ ሊቀበሉ ማለት ነው። እና እኔ ደግሞ ከዚህ አርጌ ተቀብለው እዛ ይሰጡልኛል ማለት ነው መጽሐፉ። እና በዚህ አጋጣሚ ኢትዮጵያ ኤርላይንስ በጣም ላመሰግን እወዳለሁ። 25% ቅናሽ አድርገውልናል። እንደገና ደግሞ ሞፈር ካፌ በድጋሚ መጥቷል እዚህ ጋር። ሞፈር ካፌ ደግሞ የሺፕመንቱን የመጽሐፉን ከቨር አድርጓል፣ ስፖንሰር አድርጓል። በጣም እግዚአብሔር ይስጥልኝ አቶ ሚልኪያስ ተፈራን በጣም ላመሰግነው እወዳለሁ። ሚኪ ቴንክ ዩ ሶ ማች። ቲቪ አሁን እንደተለመደው ሁሉ እዚህ ነው። የዚህ ቅድም አስተባባሪ ነው። ብርሃን እየረዳኝ ነው። ብቻዬን ነበርኩኝ። እሱ በማሸጉ በምኑ እያገዘኝ ነው። መጽሐፉ ከባድ ስለሆነ በዚህ አጋጣሚ አቶ አክሊሉን ከኢትዮጵያ አየር መንገድ ከልብ ላመሰግነው እወዳለሁ። በጣም ብዙ ነው የተባበረን። ዌቭ አድርጎልናል የሆነ ክፍያ። እንደገና ደግሞ በ10 ጊዜ እየደወልኩ ማአት ኢንፎርሜሽን ስጠይቀው ሳይሰለች ስልኩን በማንሳት በማውራት አቅጣጫ በመስጠት ስለተባበረኝ ጊዜ ይስጥልኝ። አቶ ግርማም የኢትዮጵያ አየር መንገድ ወኪልን በጣም ላመሰግነው እወዳለሁ። ባክ ኤንድ ፎርስ ብዙ ተጻጽፈናል፣ ብዙ ነገር አድርገናል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በቃ ይሄን ለማለት ነው። ቴንክ ዩ ባይ። እንግዲህ አዲስ አበባ ያላችሁ በተለይ ይሄን መጽሐፍ የምትረከቡ ደግሞ እንደው በትክክል ተጠቀሙበት። አብርሆት ላይብረሪ አዲስ የተከፈተው ነው። መጠን ሰላም ሆኖ ሀገር እስክንጎበኘው ድረስ ያው በደንብ ተጠቀሙበት። ዶክተር ሙሉ ለምታደርጊው እንደው ለወገንሽ፣ ለሀገርሽ፣ ለኮሚኒቲው ለምታደርጊው እኛም እንደ ብርሃን ቴሌቪዥን ከልብ እናመሰግናለን። እንግዲህ ዶክተር ሙሉን እዚህ ተመለከታችኋታ። በዚህ በብርድ ስራ ትታ ነው እዚህ የመጣችው። ብርድ ነው፣ ኤርፖርት አካባቢ ነን ያለነው። ይሄ ለሀገር የሚከፈል ነው ብለን እናስበውና ሁላችሁም እንግዲህ ብርሃን ቴሌቪዥን በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሉ ቦታ መድረስ አለበት። ወደድንም ጠላንም ኢትዮጵያ የሁላችንም ሀገር ነች። ትምህርት ደግሞ በጣም ኢምፖርታንት ነው። ሰውን መቅረጽ አለብን፣ ማስተማር አለብን። በጣም ራሽናል ቲንኪንግ እንዲኖራቸው፣ ሰፋ ያለ ማይንድ እንዲኖራቸው ልጆች መጽሐፍ ካገኙ ካነበቡ በጣም ብሪሊያንት ናቸው። ብዙ ነገር መስራት ይችላሉ። እና አክሰስ መኖር አለበት፣ መጽሐፍ መኖር አለበት። አሁን ሶሻል ሚዲያው ምኑ ዲስትራክት እያደረጋቸው ነው እዚህም እዛም ኢትዮጵያም ቢሆን እና ከእንደዛ አይነት ነገር እንትን እንዲሉ ይሄ በፊዚካል የሆነ መጽሐፍ ኢምፖርታንት ነው፣ አይጠፋም። እና የኦንላይን ምናምንም ቢኖር የፊዚካል የሆነ መጽሐፍ በጣም እጥረት አለ ኢትዮጵያ ውስጥ የትም ቦታ ብትሄዱ በየዩኒቨርሲቲው። እና ያንን አትሊስት ትንሽ እንርዳ ብለን ነው ይሄንን እኔ ዩኒቨርሲቲው ተባብሮ ጠይቄ ነው ደግሞ መጠየቅ ነው። ከሳልጠይቅ ማንም አልሰጠኝም። ላይብራሪውን ሄጄ ጠይቄ እነሱ ናቸው የሰጡን። በዚህ አጋጣሚ ዩቲኤም ላይብራሪ በጣም ስታፎቹን ላመሰግን ወዳለው የኔ ኮሌጎችን የሴንተር ፎር ሜዲሲናል ኬሚስትሪ ሪሰርቸሮች። እንግዲህ ዶክተር ሙሉ እንደምታውቋት በዚህ በዩኒቨርሲቲ ኦፍ ቶሮንቶ ሲኒየር ሪሰርች ባለም የታወቀ ዩኒቨርሲቲ ነው። በነገራችን ላይ ተመልካቾች
Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያ